ሰላም ጸጋ ይብዛላችሁ። መኳንንት ሳሙኤል ነኝ ከስቋላ ሰው። ከዚህ ቀደም እንደሚታወቀው ሙሉ ቤት የተሰኘ የመዝሙር አልበም ወደ እናንተ አቅርበን ነበረ። ስላለፈው ሁሉ እግዚአብሔርን እጅግ አድርጌ አመሰግናለሁ። አሁን ደግሞ አልበሙን መሰረት ያደረገ ተጨማሪ ፕሮጀክቶችን ወደ እናንተ ለማቅረብ በዝግጅት ላይ ነን። ልትጸልዩልን እንድታበረታቱን ጥያቄ ለማቅረብ ነው የመጣሁት። ስለ አልበሙ ጥቂት ለማለት እንግዲህ ሙሉውን ወንጌል ለማቅረብ ነው ወደ እናንተ የጣርነው። በቅድሚያ መዝሙሩ ላይ እንደሰማችሁት እንዴት በፍጥረት ሁሉ ላይ እግዚአብሔር ክብሩን እንደገለጠና የሰው ልጅም የእግዚአብሔር ክብር መገለጫ እንደነበረ፣ ከዛ ግን አምጾ እንደወጣ፣ ከዛ ደግሞ እግዚአብሔር ያንን ያመፀኛ ሰው ፍለጋ እንዴት እንደወጣ፣ ያንንም ደግሞ ፍለጋውን መሰረት አድርጎ ሕግን እንዴት ሞግዚት አድርጎ እንደተጠቀመ በመዝሙር እያየን ነበረ። ከዛም ደግሞ የሕግን ፍጻሜ እንዲሁም ደግሞ ጽድቅን ሁሉ ለመጠበቅ እንዴት ክርስቶስ የሕግ ፍጻሜ ሆኖ ዓላማውን እንደፈጸመ፣ ከዛ በኋላም ደግሞ በዛ ዓላማ ምክንያት እንደሞተ እንደተነሳ፣ በሞቱና በመነሳቱ ምክንያት ደግሞ በአማኞች ሕይወት ውስጥ እንዴት ፍሬ እንዳፈራ ያ ሕይወት፣ ከዛም ባለፈ ደግሞ አማኞች በሕይወታቸው ውስጥ ስለሚያሳልፉት መንፈሳዊ ተጋድሎ እንዲሁም ፍጹም ደስታ አልፎም ደግሞ ስለሚጠብቀን ፍጹም ተስፋ አጠቃላይ ሙሉን ወንጌል ለማስተላለፍ ዝማሬው ሞክሯል። ከዚህም በኋላም እነዚህን በተመለከተ በተጨማሪ መዝሙሮች እንዲሁም ደግሞ በመድረክ ስራዎች እንዲሁም በስነ ጽሑፍ ፕሮግራሞች እነዚህን ለእናንተ እናቀርባለን።